ጀናዛው ቅድም እንዳልነው ወንድም ይሁን ሴት ከጉልበቱ እስከምብርቱ ድረስ ይሸፈናል ከጉልበቱ እስከምብርቱ ድረስ ይሸፈናል ጀናዛ ሲታጠብም ይሁን ሲከፈን ተሸክመን ስንሄድ የሚደረግ ذكر የለም ሸርዓን ጀናዛው በማጠብ ላይ መሽጉል እንሆናለን ያየነው ነገር በእኛና በአላህ መካከል ሰትረን ተወዋለን ከዛ በኋላ የኛው አንደኛ ከእምብርቱ ጀምሮ እስከ ጉልበት አድርገን እናጥበዋለን ሁለት ደግሞ ሙሉ ተሸፍኖ ሁለቱ ብድግ አርገህ በዛ በኩል ሆነ ብድግ ታረግልኛል አዎ እንደዛ አንተም እንደዛ አርገት ይዛለህ ከዛ የሚያጥበው ሰው ውሃ ባንድ በኩል አድርጎ ባንድ በኩል ደግሞ ባንድ እጁ ያጥበዋል ከማጠብ በፊት አንገቱ ይዘን ቀስ አድርገን አሁን አስተጣጠቡ ከይፍያው ነው ቅድም ያየነው መጀመሪያ የምንጀምረው ጀናዛው እንደመጣ አንደኛ እንዳለ እንደተሸፈነ ሁለተኛ ደግሞ ልብሱ ወደ ጎን አድርገን ወይም ፎጣ እዚህ ጋር ጣል አድርገን ከጉልበቱ እስከምብርቱ ድረስ ምን እናደርጋለን ካንገቱ ትንሽ ቀና አድርገን ቁጭ የማድረግ ያክል ሁለት ነገራቶች ይወጣሉ አንደኛ በውስጡ የነበረ አየር ይወጣል ወደ ውጭ አየር ስለሚኖር ውስጥ ይወጣል ሁለተኛ ቆሻሻ ነገር ካለ እንደ ሰጋራና ሽንት በታች ይወጣል ውሃ በደንብ ያፈሰስክ ቀና ታደርገዋለህ አንድ ሰው ወይ ሁለት ሰው ወይም ሶስት ሰዎች ናቸው የሚይዙት ኦኬ በዛ በኩል እንዲህ አርገው ቆይ ሁለቱ እጃቸው ከስር አድርገው እጁ ደገፍ አድርገው ቀና ያደርጉትና ደረቱ አከባቢ ትንሽ ቀስ አድርገው ጫን ያደርጉታል ከዛ አየሩ ወደ ላይ ይወጣል ባፉ በኩል ሰጋራና ሽንት የመሳሰለ ደግሞ በዚህ ይወጣና ውሃ በብዛት ያፈሰሱ ጫን ያደርጉበታል ጫን ካደረጉ በኋላ ይሄኛው ያዘልኝ ነገር አንተ በዛ በኩል ያዝ ብድግ አድርገህ ልብሱ ከፍ አድርገን አንድ ሰው የሚጨምር ካለ አንድ ሰው ውዱ መጀመሪያ ውዱ ይደረጋል ውዱ ረስተን ነበረ ውዱ ሲደረግ ግን መጀመሪያ እጃችን እናረጥብና እጁን አጥበዋለን በውሃ እጁ አጥበን እጃችን አርጥበን ውሃ አንጨምርም አፍ ውስጥ አፍና አፍንጫ ውስጥ ውሃ አንጨምርም እጃችን አርጥበን አፉ እንደዚህ እንደ መጉመጥመጥ ነገር ከዛ አፍንጫውም እንደዛው ውሃ አርጥበን አፍንጫውም ውስጥ አስገብተን ቆሻሻ ካለ እናስወጣለን ከዛ በኋላ ፊቱን እናጥበዋለን ሙሉ ፊቱን እናጥበዋለን ቀኝ እጁን እናጥባለን ግራ እጁን እናጥባለን ከዛ ጸጉሩን እናብስና እግሩ እናጥበዋለን ሙሉ ውዱ ይሆናል ከስቲንጃ በኋላ طبعا ጫን ብለን አውጥተን ስቲንጃ ካስደረግን በኋላ ሙሉ ውዱ እናስደርገዋለን ውዱ ካስደረግነው በኋላ መድመዳ ውሃ ይጨመርም ብለናል አፍንጫው ላይ ውሃ ይጨመርም ከዛ ውዱ አስደርገን በቀኝ በኩል እናጥበዋለን በቀኝ በኩል እናጥበውና በቀኝ በኩል ስናጥብ ከላይም ከታችም ነው የምናጥበው ከላይም ከታችም ሲታጠብ በዚህ በኩል አንድ ሰው በዚህ በኩል አንድ ሰው መሃል ላይ አንድ ወደ ጎን ያረጉታል በጎን ይተኛና በስተቀኝ በኩል ያለው ከታች ጀምሮ እስከ ላይ ይታጠብና እስከ ወገቡ ድረስ መሃል ወገቡ ድረስ ይታጠባል ከዛ በኋላ ቀስ አድርገን እናስተኛዋለን እንደገና መልሰን በዚህ በኩል ቀና እናደርግና በጎን አርገን አሁንም ይሄ በስተግራ በኩል ያለው እስከ ግሩ ድረስ ይታጠባል በድሮ ጊዜ ጸጉሩ አከባቢ በቁርቁራ
ወይም ኡሽናን የሚባል ወይም ወፍጠጭ የሚባል ዛፍ ተጨቅጭቆ ይታጠብ ነበረ። በአሁኑ ሰዓት ሳሙና ነው የምንጠቀመው። በሳሙና አድርገን ሙልጭ አድርገን እናጥበዋለን። ጸጉሩ አካባቢ ወይም ጸጉሯ አካባቢ ሰውነቱ በሳሙና ከታጠበም ችግር የለውም፣ ባይታጠብም ችግር የለውም። በውሃ ብቻ በቂ ነው። ጸጉር ከታጠበ በኋላ አንዳንድ ዑለማዎች ጥፍሩ ረጅም ከሆነ ወይም ይሄ ቀድመ ቀመሱ ረጅም ከሆነ ይቆረጣል የሚል አመለካከት ያላቸው ዑለማዎች አሉ። ባይቆረጥም ችግር የለውም። ሴት ከሆነች ደግሞ 3 ቦታ ጸጉሯ ይሰሯትና አንድ በስተቀኝ አጥበው ከጨረሱ በኋላ አንድ በስተቀኝ አንድ በስተግራ አንድ ደግሞ በመሃል አድርገው ጸጉሯ ይሰሩላታል። ጸጉሯ ከሰሩ በኋላ ፎጣ እናመጣለን። አሁን ሙሉን ካጠብን በኋላ ውዱእ ማደራርገን ካጠብን በኋላ ፎጣ እናመጣለን። ፎጣ አምጥተን አሁን ምንድነው የምናደርገው? የኛው ኦሬዲ ስናጥብ በስብሷል። የኛው ስለበሰበሰ ቀስ አድርገን ፎጣው ከስር እናስገባለን። በዚህ እንሸፍነውና ሱረቲ ከታቻት ያዙ መሃል ላይ ማይክ ዘሰመታው ይሄ ስለበሰበሰ ይነሳል። በይነ ሱረቲ ወሩክባ ማለት ይሄ ነው። ከእምብርት እስከ ጉልበት ወንድም ይሁን ሴት በዚህ መልኩ ይሸፈናል። ሁለተኛ ፎጣ አምጣ። ሁለተኛ ፎጣ እናዳርቃለን። ሰውነቱ እናዳርቀዋለን። ከላይም ከታችም ሰውነቱ እናዳርቅና የታጠበበትም ይሄኛውም ስለሚረጣጥብ እሱም እናደርቀዋለን። ክሊርሊ ከታጠበ ከደረቀ በኋላ ሁሉም አሁን እርጥብ የሆኑ ፎጣዎች ጥለን አንዲት ደረቅ የሆነች ፎጣ ከላይ እንሸፍንና ያ እርጥቦች የነበሩ እርጥበት ሁሉ አደራረቅን። ካደራረቅን በኋላ ይሄኛው ወደዛ ወሰደው። የሚቀጥለው እንግዲህ ወደ ከፈን ከመሄዳችን በፊት ሽቶ ይደረጋል። ወደ ከፈን ሽቶና እንትን አምጣ። ይሄ እሷ አለ እነዚህ ክፍተት መዝጊያ ናቸው። ሁለት አፍንጫ ይዘጋሉ፣ ሁለት ጆሮም ይዘጋሉ። ሁለት ጆሮና ሁለት አፍንጫ ቀዳዳዎቹ በተቻለ መጠን እንዘጋቸዋለን። ከዘጋን በኋላ ውዱእ አስደርገ ነው ጀናዛው ታጥቦ እንኬዝ ካደራረቅን በኋላ ቼክ አድርገ ነው ቆሻሻ ነገር ከወጣ ከጨረስን በኋላ ያ ፕራይቬት ኤሪያ አካባቢ ነው የሚታጠበው። ስቲልም መውጣት ከቀጠለ ክፍተቱን እንዘጋዋለን። በማጠብ ቀን አድርገ ነው የማያልቅ ከሆነ እሱ እንነቅልና እንዘጋና ክፍተቱ ዘግተን በሆነ ማጣበቂያም አጣብቀን እንተወዋለን። በኋላ ጆሮውም አፍንጫውም ከዘጋጋን በኋላ ይሄ ሽቶ የስጁድ ቦታዎች ይደረጋል። የስጁድ ቦታዎች ሁለት እጆቹና ግንባሩ፣ ሁለት ጉልበቶቹ፣ ሁለት እግር ላይ ሽቶ ይደረጋል።